አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የስደት መድረሳ ቤተሰቦች ሰላም በያላችሁበት የአላህ ረህመት እዝነቱ አይለያችሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬ ይዤላችሁ የመጣሁት ለእኔ ጠንካራ ሴት ነች ብዬ የምገልጻትን ነው። እኔ ጠንካራ ሴት ነች ብዬ የማስባት ሴት በህይወት ጉዞዋ ላይ ምንም አይነት እንቅፋት እንኳን ቢደርስባት እንቅፋቷን አንስታ ወደፊት የምትራመድ እንጂ ያ የመታት እንቅፋት ወደ ኋላ ጎትቶ የማይጥላት ሴት ለኔ ያቺ ጠንካራ ነች። እንደዚሁም በማንኛውም ማህበረሰብ ትችት እንኳን ቢደርስባት ትችቷን ወደ ኋላ ብላ ጉዞዋን ወደፊት የምታቀና ሴት ያቺ ለኔ ጠንካራ ሴት ነች። እንደዚሁም አላማዋን ግቧን በራሷ ዓለም የምትወስን የውሳኔ ሴት፣ በትንሹም በትልቁም የማታለቃቅስ ጠንካራ፣ ህልሟ ወደፊት ለመኖር የምትጥር የምትተጋ፣ ምንንም ከማንንም የማትከጅል፣ ብሶቷንም ደስታዋንም ችግሯንም ማግኘቷንም በራሷ ዓለም የምትኖር ሴት ያቺ ለኔ ጀግናዬ ነች። በህይወት ምዕራፏ ላይ ምንም ያክል እንኳን ልቧን የሚያደሙ ነገሮችን ቢገጥሟት ህመሟን በራሷ አክማ ጉዞዋን ወደፊት የምታቀና ሴት ያቺ ሴት ለኔ ምርጥ ነች። አብዛኞቻችን ትንሽ ነገር ባገኘን ቁጥር ተሰባብረን የምንወድቅ፣ ስናለቅስ ስናነባ የምንውል ብዙዎቻችን ነንና ከአንዳንድ እህቶች ተጀግናዎች መማር ግድ ይለናል። ህይወት የትግል መድረክ ነች አይደለ? ታገሏት። አንዳንድ ጊዜ ለራሳችሁ አሳማኝ ነገር ንገሩት። ህይወት ባደከማችሁ ጊዜ እኔ እኮ ጀግና ነኝ፣ እኔ እኮ ጠንካራ ነኝ፣ እኔ እኮ ወደፊት ብዙ ህልም አለኝ፣ ብዙ ነገር ይጠብቀኛል ብለን ለራሳችን እናሳምነው። ህይወት አሳማሚ ነች። በማንኛውም ጉዟችን ላይ እንቅፋት አያጣንም። ያ እንቅፋት ለግባችን መዳረሻ እንጂ ለውድቀታችን ምሳሌ እንዲሆን አንፍቀድለት። ከአንዳንድ ምርጥ የእህቶችን እንማር፣ ኮርስ እንውሰድ። እከሌ ሄደ፣ እከሌ መጣ፣ እከሌ ጎዳኝ፣ እከሌ እንደዛ አደረገኝ ብለን ስናለቅስ ከምንውል እራሳችን ላይ ብንሰራ ብዬ አስባለሁኝ። አንዳንድ እህቶቻችን ብዙ ነገር፣ ብዙ መከራ፣ ብዙ ጠውረድ አልፈው እግብ የደረሱ አላማቸው የደረሱ ያሳኩ ግባቸውን ብዙ እህቶች አሉና እነሱ ጋር መቆራኘት፣ የእነሱን ትምህርት የእነሱን ኮርስ መውሰድ ግድ ይለናል። ተሰባብረን የምንወድቅማ ከሆነ ምኑን ጀግና፣ ምኑን ጠንካራ፣ ምኑን ወደፊት የልጆች እናት፣ ምኑን ተምሳሌ ትሆን ነው? ገባችሁ አይደለ? እኛ ጀግና ነን፣ እኛ ጠንካራ ነን፣ እኛ እንችላለን፣ እኛ ብዙ ውጣ ወረዶችን አሳልፈን የመጣነን ብለን እንድንል ከወዲሁ ከህይወት ጉዟችን ላይ መከራን፣ ችግርን፣ ደስታንም መለማመድ ግድ ይለናል። ገባችሁ አይደለ? እኔ ማን ነኝ? እኔ ወደፊት ምንድነው የምሰራው? እኔ ለወደፊት ምንድነው ያዘጋጀሁት? ጉዞዬ እንደዚህ ነው፣ በቃ ሳለቅስ ተሰብሬ መኖር ነው ብለን ራሳችን ላይ መሳል አለብን። ገባችሁ አይደለ እህቶቼ? እኔ አንዳንድ ቀን ብዙ እህቶቼን አያለሁኝ፣ ጠንካራ እህቶቼን ብዙ ውጣ ውረድ ያሳለፉትን ነው የማየው። ገባችኋል? ለራሳቸው ህልማቸውን ብቻቸውን የሚያወሩ ገባችሁ? ህልማቸውን ለብቻችሁ አውሩት። ቁጭ ስትሉ እኔ እኮ እንደዚህ ነው፣ ከአላህ በታይ እኛ ሰበብ ነን አይደለ? ያን ነገር ለማሳካት በትንሽ ነገር መቦረቅ ሳይሆን በመከራም ጊዜ ተደስተን ያንን ነገር መጋፈጥ። አንዳንድ ነገር ችግርን መጋፈጥ እኮ ራሱ አንድ ቻሌንጅ ነው አይደለ? ያን ማሸነፍ ደግሞ የእናንተ የደስታችሁ ውጤት፣ የድካማችሁ ውጤት ነው። ገባችሁ? ያን ነገር ለማድረግ ደግሞ የኛ ጥንካሬ ያስፈልጋል። እኔ ምንም ነኝ፣ በቃ ምንም አልሰራም፣ ታሁን በላይ በቃ ተስፋ ቆርጫለሁ የምንል እህቶች ብዙዎቻችን ነን።
ያ ራሳችንን እየሸወድን ነው። ብዙ ነገር ማድረግ፣ ብዙ ነገር መስራት፣ ብዙ ነገር መተግበር እንችላለን እኛ ሴቶች። ያ የሚሆነው ግን የኛ ውሳኔ፣ የኛ ራሳችንን ማማከር፣ ራስ ላይ መስራት ያስፈልገናል። ገባችሁ? ማንንም መደገፍ የለብንም። አሁን እየጎዳን ያለው የማይደገፍ ሰው እንደገፍና ያ ነገር አልሆን ሲል በቃ ተሰበድኩ፣ ወደኩ፣ አለቀልኝ። ላ ሙስታህል ያን ነገር ማድረግ የለብንም። እኛ እንችላለን። በቃ በራስ መገንባት፣ ራስን በራስ መገንባትን የሚያክል ነገር የለም። አንዳንድ ጊዜ ማለት ነው ማግኘት ብቻ አይደለም፣ በማጣትም መሀል ብዙ ፈተናን ማሳለፍ፣ ብዙ ፈተናን ብዙ ወጣ ወረድን ያሳለፈች ሴት ነገ የደስታ ባለቤት ነችና ማለት ነው። እና ስትማሩም ስታዩም መልካም ነገር በቃ ጥሩ እህቶቻችንን ስንመለከት እኛ ራሳችን ላይ መስራት እንጀምራለን። ህልማችሁን በራሳችሁ ለመኖር ገባችሁ? በቃ የውሳኔ ሰው መሆን፣ በራስሽ የወሰንሽው፣ በራስሽ ያቀርሽው፣ በራስሽ የሰራሽው ስራ ነገ ራስሽ ነሽ የምትኮሪበት። ግን ሰውን ተደግፈን ሰውን አማክረን እንደዚህ ነው። አንዳንድ ጊዜ የሆነ ነገር አቅደን ያን እቅዳችንን ለብዙ ሰው እናካፍላለን። ያ ደግሞ ያ ብዙ ሰው የራሱን ሀሳብ ይሰጠናል። ገባችሁ? ያ ትክክል አይደለም፣ ስህተት ነው። ያን ያቀድሽውን እቅድ ያን ያለንሽውን አላማ በራስሽ መወሰን መቻል ያ ትልቅ ነገር ነው። ገባችሁ? ምክንያቱም የእያንዳንዱ ማህበረሰብ ውሳኔው ሌላ ነው። ያም ሌላ ይሰጠሻል፣ ያም ሌላ። ግን በራስሽ አለምሳ መወሰኑ ትልቅ ነገር ነው። ነገ ፍሬ ቢያፈራ የምትደሰትበት አንቺ ነሽ። ያ ነገር ቢበላሽ እንኳን የምትወቅሽው ራስሽን ነው እንጂ ሌላን ሰው አትወቅሽም። ገባሽ እህቴ? እኛ እህቶች እኮ እኛ ጠንካራዎች ነን፣ ደግናዎች ነን፣ ብርቱ ነን፣ እንችላለን ብለን የምንሰራቸው ነገሮች ወደፊት ፍሬ ያፈራሉ ማለት ነው። ያ ከራሴ ጀምሮ ነው። ገባችሁ? ኮርስ መውሰድ በቃ ብዙ ነገር ያሳለፉ እህቶችን ከነዛ ልምድ መውሰድ። ገባችሁ? ዛሬ አለፈልኝ፣ ዛሬ በቃ የመጣንበትን ጉዞ ወደ ኋላ ተመልሰን ለሌሎች ማስተማር ግድ ነው ማለት ነው። እንደዛ ካልሆነ እያለቃቀስን ቤታችን ቁጭ የምንል እስረኛዎች ከሆነ እኛ ከንቱ ነን። ገባችሁ? የማይቀየር ነገር የለም። ነገም ሌላ ቀን ነው። ኢንሻአላህ ሁሉም ነገር ይቀየራል።